ሰላም የፊዚክስ ሰላም ወዳጆች እንደምን አላችሁ? እንኳን ወደ ተማሪነት ተማሪ ፕሮግራም በሰላም መጣችሁ። እንግዲህ በዚህ ቪዲዮአችን ላይ ስለ ፊዚክስ ያሉ እንቆቅልሾች፣ እውነታዎችና ምስጢራቶችን አብረን እንፈታለን፣ እንማማራለን። አብራችሁ ቆዩ። ፊዚክስ ሲባል ራስ ምታታችሁን የሚነሳ ነው ወይስ ለመረዳት የሚከብዱ ፎርሙላዎች እርቅ ይመስላችኋል? አይ ፊዚክስ እንደምታስበው ፊዚክስ የምንለው ድንቅ የሆነ ሳይንስ ከሰማያት ኮከቦች አንስቶ እስከ እግራችሁ ስር ያለውን የሚያጠና ድንቅ የሆነ ሳይንስ ነው። ይሄን ሂውጅ እና ድንቅ የሆነ ሳይንስ ከናንተ ጋር በመሆን አብረን እንማማራለን ማለት ነው። ስቴይ ዊዝ ሚ። ነገራቶችን ሳይነካ የሚስብና የሚገፋ ኃይል እንዳለ ብንላችሁስ? አይ እንደምታስቡት አይደለም፣ ማጂክ አይደለም። ከሺህ ዓመታቶች ጀምሮ እስካሁን ድረስ ገበርን እያደረገን ያለ ኢንቪዚብል የማይታይ ኃይል እንዳለ ነግራችሁስ? አሁን ብቻ ሳይሆን ወደፊትም አብሮ ገበርን እንደሚያደርገን ብነግራችሁስ? እና ይሄም ኢንቪዚብል የሆነ ኃይል በመኪናችን፣ በስልካችን፣ በቲቪያችን፣ በሴንሰሮች ኢቨን አዝ ፕሮቴክት የሚያደርግ እሱ ምን ይባላል? ማግኔቲዝም ይባላል። እናም በዛሬው ቀናችን ላይ የአስረኛ ክፍል ዩኒት 5 ስለ ማግኔት እንማማራለን ማለት ነው። መጀመሪያ ስለ ማግኔት ዲፊኒሽን ስናያች ማግኔት የምንለው ማንኛውም ሜታሎችን አትራክት የሚያደርግልን ላይክ እንደ ኒኬሎች፣ አይረኖች ምናምኖችን አትራክት የሚያደርግልን። ነገር ግን እዚህ ጋር ዋናው ጥያቄው ይህ ሁለት የተጀመረ ያለው ጥያቄ ታሪኩ በገርማችሁ የመጀመሪያው ማግኔት ድንጋይ ነበር። እናም ይሄ ድንጋይ ያገኙት እነዚህ የፈረደባቸው ግሪኮች ናቸው። ይሄም ድንጋይ ሎድስቶን ይባላል። እናም አሁን ላይ ማግኔት ብለን የምንጠራበት ምክንያት ሎድስቶን የተገኘበት ቦታ ወይ ደግሞ ሪጅን ማግኔቲሺያ ስለሚባል ማግኔት ማለት ጀመር ማለት። እነዚህ በአካባቢያችን ላይ ያሉ ማግኔቶች ፓወርፉል ያደረጋቸው ነገር ምንድን ነው? ለስንነሳ ዋልታዎች ወይም ደግሞ ፖልስ ናቸው። እነዚህ ዋልታዎች ሁለት ተርሚናል ወይም ደግሞ ሁለት ፖሎች አላቸው። ሳውዝ እና ኖርዝ የምንላቸው ሁለት ዋልታዎች አላቸው። ዋናው ሚስጥሩ ሳውዝ ፖል እና ኖርዝ ፖል ማለት አይደለም። ዋናው ሚስጥሩ የተፈጥሮ ህግጋቱ እነዚህ ሁለቶች ናቸው። ላይክ ፖልስ ሪፕል እና አንላይክ ፖልስ አትራክት የሚለው ነው። ይህም ህግም ማግኔት ላይ ወይም ደግሞ ፊዚክስ ላይ ብቻ አይደለም የሚሰራው፣ የተፈጥሮ ህግ ነው። በቃ ለምሳሌ ለማሳየት ሁለት ሰዎችን ሰውና አንዱ ሁለቱም ፈርጠም ያሉ በቃ ስፖርተኛ ገባር በቃ ለዛሬው ሰባቸው በቃ እነሱ ቢገናኙ ምን ይፈጠር ይችላል? በቃ ክራሽ ያደርጋሉ፣ ይጣላሉ። በቃ እንደ ላይክ ፖልስ ናቸው፣ ሪፕል ነው የሚደረገው። ነገር ግን አንዱ ከጮማ ነገር ከነና ኖርማል ሰው ቢሆን አንዱ ደግሞ ግብዳ ግን በቃ ምንም አቅሙን ስለሚያውቅ በቃ ጸጥ ይላል ነገሩ። አንላይክ ፖል ስለሆነ በቃ ሊብላቸው የተለያየ ስለሆነ አታክ የሚደረጉ ማለት ነው። እንደዚህ ማሰብ ይችላል። ፖሎችን ለሁለት ከፍለን አይተናቸዋል። ኖርዝ ፖል እና ሳውዝ ፖል ብለን ከፍለን አይተናቸዋል። ነገር ግን እነዚህ ለሁለት ብንከፍላቸው ኖርዙ ለብቻ ሳውዙ ለብቻ የሚከፈሉ ይመስላችኋል? አይከፈልም። የማግኔት አንዱ ኔቸር ኦልዌይስ ኤግዚስት ፔር፣ ፖሎቹ ኦልዌይስ ኤግዚስት ፔር ነው የሚሆነው፣ አንድ ላይ ነው የሚሆነው፣ አይነጣጠሉም። ብንከፍላቸውም ከተከፈሉት ፖሎቹም ላይ ይኖራሉ፣ ኖርዝ እና ሳውዝ ፖሎች። አሁን ደግሞ የምናየው ሼፕስ ኦፍ ማግኔት የምንለው የማግኔቶች ቅርጽ ይዘታቸውን ነው። በተለምዶ በብዛት መልኩ የምናገኘው ዋነኛው በሰፈራችን የምናየው ባር ማግኔት ላይክ ሬክታንግል መልኩ የምናገኘው ኖርዝ እና ሳውዝ ፖሎች ያለት ባር ማግኔት የምንለው። ሁለተኛው ደግሞ ዩ ሼፕ የምንለው ማግኔት ሲሆን እንደምናየው ከስሙ እንደምረዳው ዩ የሆነ ሼፕ ያለው። ሶስተኛው ደግሞ ሪንግ ማግኔት ላይክ እንደ ቀለበት ክብ የሆነ ሪንግ ማግኔት እና ሌሎች ብዙ የሆኑ ማግኔቶች በፋንክሽናቸው ዲፔንድ የሆኑ ብዙ ማግኔቶች ይኖራሉ ማለት ነው። ሼፓቸውን ካየን ወደ ታይፓቸው ስናልፍ እንዴት እናገኛቸዋለን ስንል በሶስት መልኮች እናገኛቸዋለን። የመጀመሪያው ፐርማነንት ማግኔት የምንለው ሲሆን ኦልዌይስ ማግኔታይዝድ ነው። ሁለተኛው ደግሞ ቴምፖራሪ ማግኔት የምንለው
አንድ ጊዜ ማግኔታይዝ ከሆነ ፐርማነንት ማግኔት ጋር ከዛ ፊልድ ላይ ሲገባ ማግኔቲክ ፕሮፐርቲ ይላበሳል። ዘን ከመጀመሪያው ፐርማነንት ማግኔት የሚለየው ወይ ሁለተኛው ማግኔት የመጀመሪያው ዋናው ፊልዱ ሪሙቭ ሲደረግበት ማግኔቲክ ፕሮፐርቲን ያጣል ማለት ነው። ሶስተኛው ደግሞ ኤሌክትሮማግኔት የምንለው ኤሌክትሮማግኔት የምንለው ስራውት ዘ ዋየር ከረንት ሲያልፍ ጀነሬት የሚደረግ የማግኔት ታይፕ ነው። እነዚህ ማግኔቶችስ ፐርማነንት ማግኔት የምንላቸው ኢንታይል ማግኔት ፕሮፐርቲያቸውን ይዘው ይቀጥላሉ? አይ የማይቀጥሉበት ሁኔታ አለ። እሱም ዲማግኔታይዜሽን እንለዋለን። ማግኔት ፐርማነንት ማግኔት በሶስት መንገድ ስትሬንግዙ ወይም ደግሞ ባህሪው ሙሉ ለሙሉ የማጣት ፖሲቢሊቲ ይኖራል። እነዚህም የመጀመሪያው ኤክስትሪምሊ ሂት ሲያገኘው ነው። ከፍተኛ መጠን በሂት ሲያገኘው ማግኔቱ ስትሬንግዙ ሊያጣ ይችላል ወይም ደግሞ ኮምፕሊትሊ ዲስትሮይ ሊሆን ይችላል ፕሮፐርቲ። ሁለተኛ ደግሞ ሃመሪንግ በሚቀጠቀጥበት ጊዜ ይሄም ያሆነው ወደ ስትሬንግዙ ሊቀንስ ይችላል ወይም ደግሞ ፕሮፐርቲው ኮምፕሊትሊ ሊያጣ ይችላል። ሶስተኛው ደግሞ ስትራይኪንግ ላይክ ፖሎችን አንድ ላይ በምናገናኝበት ጊዜ ሪፕል ስለሚያደርጉ በዛን ጊዜ ፓወራቸውን ይጨርሳሉ። በዚህ ምክንያት ዲማግኔታይዝድ ይሆናሉ ማለት ነው። ሶ እነዚህ ፐርማነንት ማግኔቶች በእነዚህ በሶስት መንገዶች ዲማግኔታይዝድ ሊሆኑ ይችላሉ ማለት ነው። እንግዲህ በዛሬ ቪዲዮአችን ላይ ስለ ማግኔት ዲፊኒሽኖችን አይተናል። ሂስትሪው እንዴት እንደመጣ አይተናል። ታይፖችን አይተናል። ፖሎችን እንግዲህ በቀጣይ ክፍለ ጊዜያችን ደግሞ ሁለተኛውን ዋና የማግኔትን ስትሬንግዝ የሚሰጠውን ነገር እናያለን ማለት ነው። እሱም ማግኔቲክ ፊልድ ነው። ቀጣይ በሰፊው እንወያይበታለን ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። እኔ ዛኪሬስ ከሚዲያ የምትሮሳ አካዳሚ 10ኛ ክፍል ቻው